ታውን ውጪልኝ ጨርሽ ውጪልኝ እቤትሽ ላይ ስለሆነ ምንም ልልሽ አልችልም ና ተከተል ምንድነው የፈለግሽው አንቺ ሲጀምር ነገርኩሽ እኔ አሁንም እንድትኮሳተሪ አይደለም በፍቅር ነው እያወራሁሽ እህቴ ምንም በፍቅር አላወራሽም ስራችሁን አውቀዋለሁ ምናምን እያልሽ ነበር ከአቤል ጋር አብራችሁ ወክ ምናምን ስትበሉ አይቻችኋለሁ አቤል ፍቅረኛዬ ነው አቤል ፍቅረኛሽ ነው እኮ ሁለታችሁም ያው አንድ አይነት ናችሁ መረጃው እዚህ ነው ያለው ተብያለሁ ቀጥታ ገብቼ መረጃውን ይዤ እወጣለሁ የነሱ ተባባሪ ነሽ ማለት ነው የነሱ ተባባሪ ነሽ ማለት ምን ማለት ነው ምን አይነት ፋይል እንደወሰዱብሽ ማቀብ ሰላም ውድና እየተከበራችሁ የኔ ቤተሰቦች እንዴት ናችሁ ደህና ናችሁ እኔ እግዚአብሔር ይመስገን ዛሬም በድጋሚ ተመልሼ መጥቼላችኋለሁ እና ሰሞኑን ጠፍቻለሁ አቃለሁ እንደጠፋሁኝ ማለት ነው እና በባለፈው እያስፈራሩኝ በጣም እንትን እያሉኝ አይታችኋል ልክ እናንተን ለማሳየት አብሽ ደውዬ ቀጥሪው እየመጣ እያለ ያንን ፋይል አስፈራርተው መተውኝ በእናንተ ፊት ማለት ነው ስልኬንም ሙሉ መረጃው ሙሉ ይዘውብኝ ነው ሄዱት እና ማን እንደወሰደው ደግሞ እኔ አጣርቼ ደርሼበታለሁ አሁን ያለሁት የነ ሄርሜላ አክስት ቤት ላይ ነው ያለሁት እና ያክስቶቿ ልጆች ወንዶቹ ማለት ነው እነሱ ናቸው ልጆች አሉ የሆነ ወንዶች አሉ እና እሷ ነግራቸው ሁሉንም ነገር እንደዚህ ምናምን ነገር ብላ በስልክ አውርታቸው እነሱ ደግሞ እየተከታተሉኝ ነበር ማለት ነው ከዛ እነሱ እንደወሰዱ ደግሞ እኔ ደግሞ ደረስኩበት ማለት ነው አስፈራርተውኝ ወስደውብኛል ፍላሹም ሁሉንም ነገር መረጃው እናንተንም ላለማሳየት አብርሽንም ላለማሳየት ጭራሽ አሁን ሽምግልና ሊልቅ ቀን ምናምን ተወስኖ ሁሉንም ነገር ተዘጋጅቶ ምናምን ነገር ከቀለበት አልፎ ይልክላት በቃ ሁሉንም ነገር አልቋል እያወሩ ነው ግን ይሄ ሁሉ አይሆንም ነበር እስከዛሬ ድረስ እንደውም ተለያይተው ከሩታዬ ጋር አንድ ላይ ሆነው ነበር እና በምን መተት እንዳያዘችን እንግራ ገብቶኛል ሄርሜላ የሰራሽን ይስጥሽ አሁንም ቢሆን እኔ አልተውም አሁንም ከሩታ ጎን ሆናለሁ ከዛ አሁን አጣርቼ ደርሼበታለሁ እዚህ መረጃው ይኖራል ብዬ አስባለሁ አንኳኳለሁ እንደ ኖርማል ሰው በፍቅር እንደሚያወራ ሰው አወራቸዋለሁ ማን ይኑር ማን አላቀም እናንተን ቅድሚያ ላሳውቃችሁ ብዬ ነው አንተና አንኳኳለሁ ይከፍቱኛል ብዬ አስባለሁ ከዛ በኋላ እያንዳንዱ ነገር ሁሉንም ነገር እኔ እዚህ ነው መረጃው እዚህ ነው ያለው ተብያለሁ ቀጥታ ገብቼ መረጃውን ይዤ እወጣለሁ እኔ የፈለገ ነገር ማንንም ቢሰበሰብ እኔ አልሰማቸው ስለዚህ አውጣዋለሁ መቼም ቢሆን እናንተን ላለማሳየት በቃ እንትን አለለም አሳያቸዋለሁ ለአብርሽንም አሳየዋለሁ አይቀርም ይሄ ነገር እስከመቼ እውነት ይወጣል ውሸት ግን እውነት ተደብቆ አይቀርም ይወጣል እና ቤተሰብ አሁን ሁሉንም ነገር ያለው ነገር አብረን እናያለን ከዛ እንገባለን አብረን ተያይዘን ገብተን ሁሉንም ነገር መጀመሪያ በፍቅር ነው ማን ይኑር ማን እሱ ይሁን ምን አላቅም ለምን ካሜራ ይዘሽ መጣሽ ምናምን ቢሉኝ እኔ በፍቅር ኖርማል ነው ምናምን ነገር እላቸዋለሁ መጀመሪያ በስነ ስርዓት ነው ማወራቸው ከዛ ያለው ነገር አይቼ አጣርቼ በድጋሚ ቀጣይም ልወስደው እችላለሁ ለማንኛውም አብረን እንግባ እና ቤተሰብ ያው ከዛ እስቲ እናንኳካለን ተከተሉ ሰው ለምሳሌ ና ተከተል ሰላም ነው ሰላም እንዴት ነሽ ደህና እግዚአብሔር ይመስገን አለን እዚህ ሄርሜላ ቤት ነው አክስቷ ቤት ነው ደህና ነሽ ደህና ነኝ እና የሆነ ነገር ፈልጌ ነበር የመጣሁት ምንድነው ምን ነገር ይፈልጋል አንቺ ማን ነሽ እኔ ሄርሜላ አክስት ልጅ ነኝ ሄርሜላ አክስት ልጅ ነሽ አይ ደስ ይላል ጥሩ ነው ማን አለ ቤት ማንንም የለም እኔ ነኝ ያለሁት አንዴ ወደ ስተሳጋ ሆነን እናውራ ለምን ምን ዛጋ ሆነን እናውራ እና እንዴት ነሽ ደህና ነሽ እና የመጣሁበት ሀሳብ ይሄን ነገር ፈልጌ ነበር የመጣሁት እንትን ፈልጌ ነበር የሆነ እዚህ ፋይል አለ ተብዬ
አጣርቼ ነው የመጣሁት እና ሁሉንም ነገር እና ፋይሉን እንድትሰጪኝ እፈልጋለሁ። ማለት ወንድሞች አሉሻ? ሁለትም አንድም አለሽ መስለኛል ተነግሮኝ እኮ በቀደም የሆነ ፋይል ነበረኝ እንደ አጋጣሚ ቪዲዮ እየሰራሁ እያለ አስፈራርተውኝ እንትን ብለው አንገቴን ይዘው ከዛ በኋላ ወሰዱብኝ ማለት ነው። ማን እንደወሰደ ደግሞ እኔ ተነግሮኛል። አጣርቼ ደርሼበታለሁ ማን እንደሆነ ማለት ነው። እና ወንድሞችሽ ናቸው። አሁን ወንድሞችሽ ውስጥ ላይ የሉም አይደል? ስለዚህ መቼም ይዘውት አይንቀሳቀሱም። ያን ደግሞ በጣም የሚያስፈልገኝ ነገር ነው። በጣም አስፈላጊ ለቤተሰብም ያስፈልጋቸዋል፣ ለራሴም በቃ ስለሚያስፈልገኝ ነው። አንቺ ከዚህ በፊት ከእንትና ጋር አይችሻለሁ ልበል፣ ከአቤል ጋር አብራችሁ ወክ ምናምን ስትበሉ አይቻችኋለሁ። አቤል ፍቅረኛ ነው። አቤል ፍቅረኛሽ ነው እኮ። ሁለታችሁም ያው አንድ አይነት ናችሁ። መቼም ያው ሁሉንም ነገር አጣርቼ ነው የመጣሁት። እሺ የአቤልን ፍቅረኛ እንደሆንሽ አንቺ፣ ሲቀጥልም ደግሞ እንደዚህ ምናምን ነገር ሁሉንም ነገር አጣርቼ ነው የመጣሁት እና ፋይሉም ዋና በቃ የምፈልገው ነገር እዚህ አለ። ስለዚህ አሁን እንድትሰጪኝ እፈልጋለሁ። በመጀመሪያ ደረጃ ለኔ አልሰጠሽኝም ፋይሉን መታሽ። እነሱም ሲወስዱትም ምንም ሲሉም ያየሁት ነገር የለም። ሲቀጥል ደግሞ አሁን እኔ ማንም በሌለበት ቤት አስገብቼ ላስፈትሽሽ አልችልም። ምን ማለት ነው? ከነሱ ጋር ነው የተገናኘሽው፣ ከነሱ ጋር ነው መጨረስ። ሲጀመር ሰው ቤት መምጣት ነውር ነው። መጥቶ ገብቼ ፈትሻለሁ ማለት በጣም ነውር ነው። ስለዚህ እንዲህ ማድረግ ደግሞ ምን ያልፈቅድልሽም ሆነ አላስገባሽም ቤት ይምጡ። እነሱ ባሉበት ካስገቡሽ ከነሱ ጋር ነው የምትተዋወቂው። እኔ አንቺን አይቼሽም አላውቅም። ከነሱ ጋር ነው የምትተዋወቂው። ያስገቡሽ ከሆነ አስገብተውሽ ሊያስፈትሹሽ ይችላሉ። ግን ደግሞ እኔ አሁን ማንም በሌለበት ቤት አስገብቼ አላስፈትሽም። ስለዚህ አንቺም ዋና የነሱ ተባባሪ ነሽ ማለት ነው። የነሱ ተባባሪ ነሽ ማለት ምን ማለት ነው? ምን አይነት ፋይል እንደወሰዱብሽ ማውቀው ነገር የለም። ከነሱ ጋር ምን አይነት ችግር እንዳለብሽ ማውቀው ነገር የለም። እኔ ምንም ማውቀው ነገር የለም። ስለዚህ አሁን ምንም የምታውቂው ነገር የለም። ምንም የምታውቂው ነገር የለም። ማስገባሽም ነገር የለም። ሲጀመር ደውላ ሳቴን አትብይብኝ። ኤርሜላ ደውላ ቀጥታ ደውላ ወንድሞችሽ ጋር ደውላ ይሄን ሁሉ እንዲያደርጉ ያደረገችው እራሷ ናት። እና ወንድሞችሽ ናቸው ከኔ ነጥቀው ወስደው መቼም እነሱ ይዘውት አይንቀሳቀሱም። ከፈለግሽ ማለት ነው እኔ አይተሽው ትረጅኛለሽ። ለአንቺ የሚጎዳሽ ነገር አይደለም በቃ። ስለዚህ ሄርሜላ ምን እንዳደረገች እንዴት እንደሆነች ሁሉንም ነገር አለ። ስለዚህ ለአንቺ የሚጎዳ ነገር አይደለም። ስለዚህ ያንን ፋይል አሁን አውጥተሽ ስጪ። ይኸውልሽ አንዴ ስሚኝ፣ እኔ ጎዳኝም ጠቀመኝም እኔ ችግር የለብኝም። ግን ደግሞ እነሱን ጥሪያቸው፣ ከፈለግሽ ስልካቸውን ሰጥሻለሁ። ደውለሽም ይሁን ምንም አድርገሽ አምጫቸውና ከእነሱ ጋር ገብተሽ መፈተሽ ትችያለሽ። እንኳን ቤት ገብተሽ ልፈትሽ ይቅርና ግቢ ራሱ ያስገባውሽ እኔ ሰላማዊ ሰው ምናምን መስለሽ ነው እንደዚህ አይነት ነገር ይዘሽ ነው። አሁንም ሰላማዊ ነኝ እኮ በቃ አላስገባሽም። ቤት አላስገባሽም። መፈተሽ አትችይም። አሁንም አዳምጪኝ። እኔ እኮ አንቺ ምንም አድርግ አይደለም የመጣሁት። አሁንም ፋይሉን እንድትሰጪኝ ብቻ ነው። ውስጥ ላይ ነው ያለው። አንዴን መስጠታችን እሺ፣ አንዴን ብትሰጪኝ ምን ችግር አለ? ሰጥተሽኛል። እኔ ምንም ማውቀው ነገር የለም ስለ ፋይሉ እያልኩሽ ነው። ለኔ ሰጥተሽኛል። አምጥተሽ እንኪ አስቀምጪልኝ ብለሽኛል። እና ቤተሰብ ስለዚህ እህቴ እኔ በፍቅር በትትና ነው። አንቺ እኮ እያልሽ ነው እያወራሽ ያለሽ። እኔ በፍቅር ነው እያወራሽ ያለሁት እና ለአንቺ የሚጎዳ ነገር አይደለም። በዚህ እንድትተባበሪኝ እንድታግዥኝ እፈልጋለሁ። በእናትሽ ነው የምትፈልጊው? እባክሽ እኔ ምን ላግዝሽ? እሺ እኔ እናት እንዴ ምንድን ነው ማግዝሽ? መቼም የለም። እኔ ሁሉም ነገር አጣርቼ ነው የምትጠውት ብዬሻለሁ እኮ ነግሬሻለሁ። አቅድም ያጣራሁ ደግሞ ሁሉንም እንትን ፋይል ስጫት ይበሉኝ፣ ያስቀምጡበት ይንገሩኝ። እሺ አንዴ ደውልላቸው። እኔ አልደውልላቸውም። ለምን ደውልላቸው? እሺ አንቺ ለምን ደው ማዳውይ? አልደውልላቸውም። ለምንድን ነው እኔ የምደውለው? ከዛ ነው ደውልላቸው። ስልካቸው ከሌለሽ ልስጥሽ። ምንድነው የፈለግሽው አንቺ? ሲጀምር ነገርኩሽ። እኔ አሁንም እንድትኮሳተሪ አይደለም፣ በፍቅር ነው እያወራሁሽ እህቴ። ምንም በፍቅር አላወራሽም። ስራችሁን አውቀዋለሁ ምናምን እያልሽ ነበር ሲጀመር ማለት ነው። በትትና ነው እያወራሁሽ ያለው። ስራችሁን አውቀዋለሁ። እሱም ያው ለአንቺ የሚጎዳ ነገር አይደለም። እሺ አንዴ ደውልላቸው። እሺ በቃ እነሱ እንዲመጡ ራስሽ ደውለሽ ጥሪያቸው ይምጡ ወይ ደግሞ አገናኝኝ። ደውይና ስጫት አንዴ ብቻ እኔ እኮ በደውልላቸው አያነሱልኝም። አልደውልም እኔ ደግሞ እሺ አልደውልላቸውም። እኔ ለምን ደግሞ አትደውይ? አልደውልላቸውም። አንዴ አንዴ ደውለሽ
እንዲመጡ እሺ፣ አንዴ ገብተሽ ማለት ነው አይተሽ አይተሽም እኔ አልገባም። እሺ ፍላሽ እኮ ነው። አልገባም እኔ አልገባም። እሱ ጋር ለምን ደም ገባ? እቤትሽ አይደለም ስጫቸው ቤቴ ነው ስጫት። እንደዚህ አይነት ሰው ሲመጣ ስጪ ብለው ያስቀመጡት እኔ ጋር ያስቀመጡት መልእክት የለም። ስለዚህ አልገባም። ገብቼ እነሱ ቤት በርብሬ እነሱ ያስቀመጡትን እቃ አውጥቼ ልሰጥሽ አልችልም። ደውይላቸው ስጫት ይበሉኝ ካለ ሰጥሻለሁ። ከዛ ውጪ ምንም ምረዳሽ ነገር የለም። ሲጀመር ያስገባውሽም እንደዚህ አይነት ነገር ይዘሽ እንደመጣሽ አላውቅም። ለዛ ነው እንጂ እንደዚህ አይነት ነገር ይዘሽ መምጣትሽም ማቅ ኖሮ አላስገባሽም ነበር ሲጀመር ማለት ነው። ስለዚህ አብረን እንግባ። አትገቢም፣ አላስገባሽም። ይሄ እርግጠኛ አንቺም አላስገባም የምታውቂው ነገር ስላለ ነው። ይሄ ሁሉ እንደዚህ እኔ ምንም የምታውቂው ነገር ባይኖር ኖሮ ለወጣ እየተዘጋጀው ነው። የምታውቂው ነገር ባይኖር ማለት ነው እንደዚህ ሲጀመር እኔም እንዳልገባ እንትን አትከለኪኝም ነበር፣ እንድገባ ትፈቅጅልኝ ነበር። አንደኛ ቆይ ልንገርሽ፣ ምን ይዘሽ እንደምትወጪ ምን አስበሽ እንደመጣሽ ምን አውቃለሁ? እንዴት ነው አስገብቼ የማስፈልግሽ? ለምን እንደመጣሽ ምን አውቃለሁ? ምን አውቃለሁ ለምን እንደመጣሽ? ልንገርሽ አይደለም አሁን እስካሁን ድረስ ባለው በፍቅር እያወራሁሽ ነበር፣ ግን ከዚህ በኋላ ማለት ነው እኔ እንዴትም ሆኜ ይሄንን ፋይል አስወጣዋለሁ። አለበለዛ ግን ማለት ነው አለበለዛ በህይወታችሁ ምን አይነት ችግር እንደሚመጣባችሁ ወቅ። ችግር የለውም ለህይወታችን አንቺ ያላፍትና አትወስጂልንም፣ ለኛ ህይወት ማለት ነው። ይቅርታውን ውጪልኝ፣ ጨርሽ ውጪልኝ። እቤትሽ ላይ ስለሆነ ምንም ልልሽ አልችልም። እሺ በቃ ዝም በይ። እሺ ዝም በይ።